ሌላኛው ጥያቄ የሙዚቃ መሳሪያ ያለው ነሺዳ ማድመጥ ይቻላል አይቻልም? ከዘፈኑ የበለጠ ይሄን መጠንቀቅ ያስፈልጋል። ዘፈን ነው፣ ሰዎች ይጠሉታል፣ ይፈራሉ፣ ወደ ብልግና የሚያነሳሳ ነው ብለው ይጠነቀቃል። ነሺዳ ግን አብሮት የሙዚቃ መሳሪያ ካለ ሙዚቃ ሆኗል። ነገር ግን ውስጡ ላይ ያለው መልእክት አላህ አላህ፣ ረሱል፣ ዲን፣ ሸሪዓ የሚል ስለሆነ መልካም ነገር ነው ብለው ነው የሚሰሙት፣ ዲን አድርገው ነው የሚይዙት። ዲን በሙዚቃ መሳሪያ ሊሆን አይችልም ፈጽሞ። የትኛውን ነገር የሙዚቃ መሳሪያ ካለበት ይከለከላል፣ መራቅ ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም መዓዚፍን ከልክለዋል። ቡኻሪ በዘገቡት ሐዲስ ከቂያማ ምልክቶች አሉ። ወደፊት ቂያማ ሲቃረብ ሰዎች ይመጣሉ፣ ሐላል ነው ብለው ያምናሉ። ምንን? መዓዚፍን። መዓዚፍ ማለት የሙዚቃ መሳሪያ ማለት ጭራሽ ደግሞ ከሰላዋት ያለ ነብይ ጋር ከዚክር ጋር ከሐዲስ ጋር የሙዚቃ መሳሪያ ማስገባት ድርብርብ ጥፋት ነው። ስለዚህ የሙዚቃ መሳሪያ ያለውን ነሺዳ ማድመጥ ሐራም ወንጀል። ትንሽ የሚያነጋግረው የሙዚቃ መሳሪያ የሌለው በጋራ የሚባል ነሺዳሳ ይሄ መሰማት የለበትም። እንጉርጉሮ አንድ ሰው ብቻው የሚለው ችግር የለም። በጋራ የሚባለው ነሺዳም አንዳንዴ ከሙዚቃ መሳሪያ ያልተናነሰ የህፃናት ድምጾችን፣ የሴት ድምጾችን ከጀርባ የሚገቡ ነገሮችን አድርገውበት ከሙዚቃ መሳሪያ በባሰ መልኩ የሰዎችን ልብ የሚያማልል ብዙ አይነት ዘመናዊ ነሺዳዎች አሉና ከዚህ መራቅ ያስፈልጋል። ቀልብ ያደርጋል፣ ከቁርአን ያደርጋል። ኒካህ ላስር ቤተሰብ ከለከሉን እና በራሳችን ማሰር እንችላለን ወይ? እና ልጁ ጥሩ ልጅ ነው በቁርአንም እንደዛው ይላል። ማን ነው ይሄ ጥሩነቱን የመሰከረው? በፍቅር አይኑ የታወረ ሰው ከሆነ የመሰከረው እውር ምስክር አይሆንም። የሚመሰክርለትን አካል ማየት መቻል አለበትና ሴት ልጅ በራሷ ኒካህ መሰረች። ኒካህ የሚታሰረው በቤተሰብ ነው። ባህላት በአባት አባት፣ በአያት፣ በወንድም፣ በአጎት፣ በአባት በኩል በሚገናኙት አጎት፣ እነዚህ ሁሉ ከሌሉ በአባት በኩል በሚገናኙት አጎት ልጅ፣ እነዚህ ሁሉ ከሌሉ ወይም ያለ ምክንያት እምቢ ካሉ፣ እነዚህ ሁሉም ከሌሉ ወይም ያለ በቂ ምክንያት እምቢ ካሉ በሸሪዓ ፍርድ ቤት ይታሰራል እንጂ በራስ ኒካህ ማሰር በስምምነት የሚደረግ ዝሙት ነው የሚባለው። ስለተስማሙ ዝሙትነቱ አይቀርም። ነብዩ ሰለላሁ ዐለይሂ ወሰለም በርካታ ሐዲሶች ላ ኒካህ እስማዕ ላ ኒካህ ኢላ ቢወልይ ወሻሂደይ ዐድሊን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ላ ኒካህ የሚባል የለም ፈጽሞ በምን እንጂ ኢላ ቢወልይ የሴት ልጅ ኃላፊ ተገኝቶ ያሰረው፣ ወሻሂደይ ዐድሊን ሁለት ታማኝ ምስክሮች የተገኙበት ካልሆነ በስተቀር ኒካህ አይባል። እኔ ራሴን ድሬሃለሁ ወይም ደግሞ እሱ እኔን አንቺን አግብቼሻለሁ ተብሎ የሚደረግ ጋብቻ ዝሙት ነው። ታዲያ ደግሞ መንገድ ላይ አንድ ጥምጣም ጠምጥሞ የሚሄድን ሰው አግኝተው ሼህ ኑ ኒካህ ሰሩልን ብለው የታሰረ ኒካህ በፍጹም ኒካህ አይደለም። አንዳንዴ ሙስሊም ያልሆነን ሰው ሁሉ ጥምጣም ስለተመተመ አንዳንዴ የሌላ ሃይማኖት ተከታዮች የሚጠቀልሉት ነጭ አቡጀዴ አለ ፀጉራቸው ላይ እሱን ሁሉ አይተው ና ብለው አምጥተው ኒካህ ሰርልኝ ይሉ ሊኖሩ ይችላል። ጥምጣም የተመተመ ሁሉ ቃዲ ይመስላቸዋል፣ ወልይ አምር ይመስላቸዋል። ገለጥ ነው። ቤተሰብ አይሆንም ካለ ለምንድን ነው አይሆንም ያሉት? ቆም ብሎ ማየት ያስፈልጋል። ቅድም ይሄ ምስክር የማን ምስክር ነው ያልኩት፣ ይሄ ምስክርነት የማን ነው ያልኩት ለዛ የተኛው አንዳንዴ ሴት ሲቀርባት መላኢካ ሆኖ ነው የሚቀርበው። የሌለውን ማንነት ይዞ ለስላሳ ሆኖ ታዛዥ ሆኖ አዛኝ ሆኖ ይቀርባል። በእጁ ካደረገ በኋላ ግን ልብሱን ይገለብጣል፣ አውሬ ይሆናል። አነጋገሩ ሌላ፣ አስተያየቱ ሌላ፣ ድምፁ ሌላ ነው የሚሆነውና ሴት ልጅ ኃላፊ ያስፈልጋት ይሆናል አይሆንም የሚለውን እንዲገመግሙላት ስለሆነ ትክክለኛ ትዳር የሚፈልግም ሰው ቁም ነገረኛ ሰው የሴትን ልጅ ቤተሰብ ነው የሚጠይቀው። ሁለቱ ውጪ ጨርሰው አሁን እዚህ ላይ እንደተባለው ጥሩ ልጅ ነው እስኪባል ድረስ ውስጧ ገብተው አበላሽቷት ከዛ በኋላ ቤተሰብ ጋር ሄደው ኒካህ ሰሩልን። ልጅ እኮ ወላጁን አያዝም። ልጅ ወላጁን አያዝም፣ ያስፈቅዳል፣ ያሳውቃል እንጂ ሽማግሌ ላክ። ትልቅ ሰው ከትልቅ ሰው ጋር ይነጋገር ነው የሚባል። ትልልቅ ሰዎች ተነጋግረው ተስማምተው የሴቷን ቤተሰብ የወንዱን ቤተሰብ ከተስማሙ ኒካህ አይታሰርም። አባት እናት አይሆንም ካሉ ብዙ ጊዜ አይሆንም፣ ብዙ ጊዜ ሁሌ ላይሆን ይችላል። አንዳንዴ ለዲን ቦታ የሌላቸው ሆነው የዲንን ሰው አይሆንም ሊሉ ይችላል። አኽላቁ ዲኑ ጥሩ ከመሆኑ ጋር አይሆንም ሊሉ ይችላል። እነሱ ሀጃቸው ብር ነው። ብር ላለው ሰው እንደ ቦንዳ ዕቃ አስረው ሊሸጧት ይፈልጋሉ። እንዲህ አይነቶቹ ይባላል። ሴትም መብት አላት፣ ወላጆችም መብት አላቸው። ሁለቱ ከተጣሉሳ ሸሪዓ መብት አለው። ሸሪዓ መልስ አለው፣ መፍትሄ አለው። ምን አሉ? ከተጣሉ ሴቷና የሴቷ ቤተሰቦች ከተጣሉ በመጣው ሰው ዙሪያ ሊያገባ መጣው ሰው ዙሪያ ካልተግባቡ የሙስሊሞች መሪ
ኒካህ ያስራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሸሪዓ ፍርድ ቤት ይታሰራል ማለት ነው። ህገወጥ ኒካህ የበዛ የተቀደደባቸውን ካልሲ ገዝተው መቀየር ያልቻሉ ልጆች እንኳን ካላገባሁ ያሉ ካልሲ ቅያር የሌለው ልጅ ተመልከት። ከእንቅልፉ ተነስቶ ፊቱን በትክክል ታጥቦ እንኳን መውጣት ማይችል እናቱ ፊቱን መታጠብ ልጅ ታጠብ መተለው ልጅ ትምህርት ቤት ከሆነች ልጅ ጋር ተጃጅሎ እናቱ ጋር መጥቶ ካላገባሁ ይላል። በ15 ዓመት ትዳር እኮ እንደዚህ ጨዋታ አይደለም። ከካፈር ጓደኛ ጋር የዋሉ ፌስቡክ እና ፈሳድ ቡክ ያዩ መበላሸት ተግባብ አይደለም። ልጆች ረጋ ብላችሁ ደግሞ ተማሩ። መጀመሪያ ቅሩ፣ መጀመሪያ ስራ ልመዱ። መጀመሪያ ድሮ አባት አያቶቻችን የሚያገቡ የነበረው በ30 ዓመታቸው በ40 ዓመታቸው ቤተሰባቸውን ካድም አስደስተው ተመርቀው ስራ ለምደው ትዳር እንደዚህ ዘው ተብሎ የሚገባበት አይደለም። ሱሐቦች በ18 ዓመታቸው አላገቡም ነው እንደዚህ ትላለህ ያሉኝ ሰዎች ነበሩ። አኩል ሐል ሱሐቦች በ17 በ18 ዓመት የነበራቸው ጭንቅላት ለዘመኑ ሰው በ80 ዓመት የማይኖረው። ሱሐቦች ያደጉት ከልጅነት ጀምሮ ከ2 ዓመታቸው ጀምሮ በተርቢያ ነው ያደጉት። ጀግኖች ነበሩ። ሀገር ማስተዳደር ይችላሉ፣ ጦር መምራት ይችላሉ። በ18 በ17 ዓመታቸው ቢያገቡ ዛሬ 23 ዓመት ልጅ እኮ በ23 ዓመቱ ካልሲ አጥቦ መልበስ ማይችል ካልሲውን እናቱን የሚያሳጥብ ከልጅነት ጀምሮ ኃላፊነት አለማስተማሮች በበዛበት ዘመን ላይ 17 ዓመት ልጅ 15 ዓመት ልጅ ያግባ ይባል። ናም ቤተሰብ ከልጅነት ጀምሮ በደንብ ተርቢያ ካደረጋት ቤተሰብ ተስማምቶ ከሆነ በልጅነት የሚያገቡት ይሄ ችግር የለም። ቤተሰብ ተስማምቶ አምኖበት ከሆነ በ17 በ18 ዓመት ቢያገቡ ችግር የለም። ነገር ግን ያልኩትን እንድል ያደረገኝ የጥያቄው አዳሄድ ነው። እናም ጥያቄውንም አልጨረስም ነበር። በመሰረቱ ልጆች በስለው ረጋ ብለው ነው ማግባት ያለባቸው። ትዳር ኃላፊነት ነው። ተጣልተው በ3 ዓመት የሚፋቷል፣ በ15 የሚፋቷል፣ የሚኮራረፏል፣ ጥሎ የሚጠፋ ጥላ ምትጠፋለች። ትዳር ትልቅ ኃላፊነት ስለሆነ በስሎ ተረጋግቶ ቤተሰብ አሳውቆ አዎ አግባ አዎ አግቢ ተብሎ እንጂ ማግባት አይገባም። ራስን ከሱሐቦች ጋር ማነጻጸር አግባብ አይደለም። እኛም በ18 አታግቡ 20 አታግቡ አይደለም። ብሰሉ ቤተሰብ ይመስክርላችሁ ለመብሰላችሁ። ቤተሰብ በረካሁን ሁኒ አዎ ጥሩ ሰው ነው ላንቺ ይሆናል ከተባሉ በስተቀር ማግባት አይገባም። ስሙት ላይ እንወድቃለን ብለው ከፈር ነው። ቤተሰብ እምቢ ካለ እምቢ ያለው ያለ ምክንያት ከሆነ በአካባቢያችሁ ያለን ሽማግሌ ቤተሰብ ጋር መላክ እኔ ማግባት ፈልጋለሁ ዝሙት ፈራለሁ ማለት ነው። ወይላ ባለፈው እንዳልነው እንደጀመርነው የ18 ዓመት ልጆች ትምህርት ቤት መጽሐፍ ማጥናት ሲገባቸው ሌላ ፊልም ላይ ያዩትን አጥነት ባጥንተው በ16 ዓመታቸው ካልተጋባን ብለው ገደል የሚገቡ ቤተሰብ ስም ያጠፋሉ። ሞቼ ይገኛል እታነቃለሁ ይሏል፣ እከፍራለሁ ይሏል። ካፈሮች እንደፈለጉ ይሆናሉ። አባትና ሳይገድባቸውምና እኔ እንደፈለኩ ሆናለሁ ይሏል። ይሄ መሆን የለበትም። ውሏችሁን ወቁ፣ ራያችሁን ወቁ። ድሮ 30 ዓመት 40 ዓመት ድረስ ቤት ቁጭ ብለው ወላጆቻቸውን ኻድመው ለቤተሰቦቻቸው የሆነ ነገር አድርገው ነበር ወንዶች የሚያገቡት። ዛሬ ፍትና ስለሚበዛ ብሎ ማግባቱን እንመክራለን፣ ጥሩ ነው። ግን ቢያንስ ቤተሰብ ማወቅ አለበት፣ ቤተሰብ መደገፍ አለበት። ልጆች ሲጫወቱ እስከ 11 12 ሰዓት ድረስ የጭቃ ቤት ይሰራሉ፣ የእንጨት ቤት ይሰራሉ። ከዛ በኋላ ሲመሽ አበላሽተውት በሳትነውት ቤት ይሄዳል። ትዳር እንደዛ የሚመስላቸው ሰዎች ብር ስላለ ብቻ ትዳር፣ የሆነን ሰው ስለወደዱ ብቻ ትዳር አይደለም። ትልቅ ኃላፊነት አለው። ቤተሰብን ማማከር የመጀመሪያው የሚያማክሩት ሰው ፈቃዱን የሚጠይቁት ሰው ቤተሰብ መሆን አለበት። ያው ቤተሰብ የጀመሩት ትዳር ብዙ ጊዜ አይሰምርም። የራሱ ጉዳይ ቤተሰብ ምን አገባው በኔ ህይወት የሚሉ አሉ። ሚዲያ ያበላሻቸው ጋጠወጦች። ይሄ መሆን የለበትም። የሰውን አይብ መሸፈን ግዴታ ነውና አይብ ለሁለት ይከፈላል። የሰው አይብ አንደኛው ሁሌ አይብ የሚሰራ ወንጀል የሚሰራ በአይብ የታወቀ ሰው ከሆነ ይሄን ማጋለጥ ግዴታ ነው። በመሰረቱ አላህን የሚፈራ ብዙ አይብ የሌለበት አደብ ስርዓት ያለው ሰው ነው። ድንገት አይብ ነውር ተገኘበት የእንዲህ አይነትን ሰው ነውር መደበቅ ግዴታ ነው። ሙስሊምን የደበቀ የሙስሊምን ነውር የደበቀ አላህ ነውሩን ይደብቅለታል። ያጋለጠ አላህ ያጋልጠዋል ተብሎ ማጋለጡ ለነፍስ ተብሎ ሳይሆን ለዲን ተብሎ ለሸሪዓ ለሰዎች ለጋራ ደህንነት ለሀገር ደህንነት ተብሎ ማጋለጥ ይቻላል። የግለሰቡ ነውር አልፎ የተከሰተ ነገር ከሆነ በዚህ ማይታወቅ ከሆነ መሸፈኑ በላቸው። ነገር ግን እሱን ከመምከር ጋር መሆን አለበት። ጥፋት ያጠፋውን ሰው ከመምከር ጋር መሆን አለበት። ስንምል ቁርአንን በማለት መማል ይቻላል? አዎ ይቻላል። ቁርአን የአላህ ንግግር ነው። በአላህ ንግግር በአላህ ባህሪ መማል ይቻላል። ማይቻለው ቁርአን የመቱ መማል ነው። ማይቻለው ቁርአን የመቱ መማል አይቻልም። ቁርአንን ተብሎ ከተማለ የአላህ ቃል ነው። ቃልን መምላት ግዴታ ነው። ከፋራ ይወጅባል ካላደረጉ። ነገር ግን በቁርአን ሱራዎች እምላለሁ ቢል አንድ ሰው በቁርአን ሱራዎች ልክ ከፋራ ይወጅብበታል የሚል ሐዲስ አለ። ቡኻሪ ኸልቀ ፋሊል ዒባድ ላይ ዘግበውታል። በቁርአን ሱራዎች ብሎ ቢምል አንድ ሰው የቁርአን ሱራዎች ስንት ናቸው? 114
114 ከፋራ ይወጅበታል። በእያንዳንዱ እንደማር ይቆጠራል። ሁሉም የአላህ ቃል ስለሆነ የካፍር እርግማን መቅቡል ነው ወይ? ተበድሎ ከሆነ አው መቅቡል ነው። የካፍር እርግማን ይሰምራል ወይ ይደርሳል ወይ? ተበድሎ ከሆነ አው ይደርሳል። ነብዩ ሰለላሁ ዐለይሂ ወሰለም የተበዳይን ዱዓ ተጠንቀቅ፣ በሱና በአላህ መሃል መጋረጃ የለም ብለዋልና ተበዳይ የሚለው ሁሉንም ነው የሚያካትተው። ባለፈው ስለ ወንድ ፀጉር አቆራረጥ በተሰጠው ፈትዋ ላይ አብዛኛው ወንዶች አበላልጦ መቁረጥ ይቻላል የሚለውን ብቻ ይዘው ቤት መተው ኡስታዝ ፀጉርን አስበልጦ መቁረጥ አበላልጦ መቁረጥ ይቻላል ብለው እናቶች ላይ ያመፁ ነው። እባክዎን ይምከሩልን ጀዛኩሙላህ ኸይረን ይላል። አበላልጦ መቁረጥ ይቻላል አላልነምኛ፣ አይቻልም ነው ያን። ነገር ግን አይቻልም ሲባል ለልከራሃ ነው ለተሕሪም፣ ብዙዎቹ ለከራሃ ነው የሚሉት፣ የተወሰኑት ለተሕሪም ነው ብለዋል። አይቻልም ነው እኛ የምንለው፣ የተወገዘ ነው፣ የተጠላ ነው። በመላጭ ሲሆን ሐራም ነው፣ ሁሉም ይስማማል። በመላጭ ከፊሉን ምልጥ አድርጎ ላጭቶ ሌላውን መተው አዎ። በቁጥር አበላልጦ በማሽን ሲሆን የተጠላ ነው ሐራም አይደለም ያሉ አሉ፣ ሐራም ነው ያሉ አሉ። ታዲያ ለስሜት የቀረበውን አንተ ወስደህ የተጠላ ነው የተጠላን አደርጋለሁ አይባልም። በል የተጠላ ነው የሚሉትም ጭምር ይሄ ከዱሪዎች፣ ከፋሲቆች፣ ከሙጅሪሞች፣ ከጋጠወጦች፣ ከካፈሮች ለመመሳሰልና የእነሱን ስታይል ለመከተል ተብሎ ከሆነ የተደረገው ተሸቡህ ነው። ተሸቡህ ደግሞ በሁሉም ዑለሞች ስምምነት ሐራም ነው። ለምንድን ነው አንተ የምታደርገው ይባላል። እንዳያንሱ ኳስ አንከባላይ፣ የፊልም ተዋናይ፣ ጸረ ጸባይ የሆኑ ጋጠወጦችን ለመምሰል እነሱን ወዶ በእነሱ ተማርኮ ከሆነ ተሸቡህ ነው፣ ሐራም ነው ይቻላል። እንዲሁ ዝም ብዬ ነው የማደርገው የተጠላ ነው ለምን ታደርጋለህ? አታደርግ። ከቆረጥከው ሙሉን ቆረጠው፣ ከተላጨው ሙሉን ተላጨው፣ ከተውከው ሙሉን ተው። እሱም ባለንበት ዘመን የሌላ ሰዎች ፋሽን የሆነ ነው። የቲም ነኝ ከቲሞች ጋር ነው የምኖረው፣ የቲሞችን ገንዘብ እጠቀማለሁ፣ የተጠቀምኩትን ያህል እየጻፍኩ ይዛለሁ እና እከፍላለሁ ብዬ መጠቀሜ ሐራም ይሆንብኛል። የወቅፍ የተደረገው ለሁሉም የቲም ከሆነ ይሄን የሚያደርገው አካል ወንድም ይሁን ሴት የቲምነቱ ታውቆ በይፋ ታውቆ የነሱ የቲሞች አባል መሆኑ በግልጽ ታውቆ አብሮ የሚኖር ከሆነ ችግር የለም። የቲምነቱን ማያሳውቅ የቲምነቱን የሚደብቅ አይነት ሰው ከሆነ ሰዎች የቲም አይደለም ብለው ለየቲም ገንዘብ በአማና እሱ ጋር አስቀምጠው ከሆነ አይቻልም። እኔም የቲም ነኝ መጠቀም እችላለሁ ወይ ማለት አለ፣ ወይም እኔም የቲም ነኝ እጠቀማለሁ ማለት አለ። በዚህ ረገድ በጣም ብዙ ሰዎች ሸይጣን ይጫወትባቸው። በየቲም ስም ገንዘብ ያሰባሰቡ ለራሳቸው ሱቅ ይከፍቱ፣ ለዘመዳቸው ሱቅ ይከፍቱ፣ ደስ ላላቸው ሰው ብድር የሚሰጡ ሰዎች አሉ። ይሄ ሐራም ነው፣ ወንጀል ነው። የቲም የሆነ ሰው መጠቀም ይችላል። የቲምነቱን አሳውቁ፣ እኔም የቲም ነኝ እጠቀማለሁ ልጠቀም ወይ ብሎ። በተረፈ የቲምን ገንዘብ ለማስተዳደር ማኔጅ ለማድረግ የተመደበ ሰው የቲም ካልሆነ መብላት አይችልም። ገንዘቡን አንስቶ ለዘመዶቹ ማበደር አይችልም። ለራሱ ሱቅ መክፈት አይችልም። የቲም ከሆነ የቲም ነው፣ ለየቲሞች ብቻና ብቻ ነው የሚወጣው። አካባቢው ላይ ካሉ የቲሞች ከተረፈ ሌላ አካባቢ ላሉ የቲሞች መሰጠት አለበት። ከዲን እውቀት ውጪ ያሉ ትምህርቶችን ለምሳሌ አካዳሚክ ነገሮችን በመስጂድ ውስጥ ሆነን ማንበብ ወይም ማጥናት እንዴት ይታያል? ስዕል ከሌለው ምስል ከሌለው አንዳንድ የኩፍር ነጥቦችን ማይዳስ ከሆነ አንዳንድ ትምህርቶች ውስጥ ኩፍር አለ፣ ሽርክ አለ። እንደዚህ አይነት ትምህርቶች ካልሆኑ ምስልና ነፍስ ያላቸው ነገሮች ስዕሎች ከሌሉበት እና በነፃ ከሆነ የሚያጠኑት ችግር የለው። የኩፍር የኢልሃድ የትምህርት ሳብጀክቶች አይነቶች ከሆኑ የሚያጠኑት ነገር ውስጥ ስዕሎች ምስሎች ካሉ የሚያስጠናው አካል በገንዘብ ከሆነ የሚያስጠናው ወይም ከነዚህ ከሶስቱ አንዱ ካለ መስጂድ ውስጥ ማጥናት አይቻልም። በል ከዚህ ሁሉ አልፎ መስጂድ ውስጥ አንድ ግለሰብ ተማሪዎችን ከየቤቱ ለቃቅሞ ገንዘብ እየተከፈለው መስጂድ ውስጥ ቁጭ ብሎ ማስተማር አይችልም ብለዋል የተወሰኑ ፉቃሃዎች። ገንዘብ እየተከፈለው አይደለም መስጂድ ውስጥ ማስጠናት፣ ቁርአንም ቢሆን ከየቤቱ ለቃቅሞ ያመጣቸው ሰዎችን መስጂድ ግቢ ውስጥ ማስቀራት አይችልም። ታዲያ በየመስጂዱ እየተከፈላቸው የሚያሰሩ ሰዎች ሳይሄ መስጂዱ አምኖበት በመስጂዱ አስተዳደር ስር ኸይርን በመስጂዱ ስር ለማስቀጠል ሲሆን ግለሰቡ አስቀሪው ከግለሰቦች ገንዘብ አምጡ ብሎ ተስማምቶ ራሱ የሚያደርገው ነገር አይደለም። ተማሪዎች ግለሰቦች ሊከፍሉም ይችላሉ፣ ላይከፍሉም ይችላሉ። የተወሰነ ከፍለው ሌላውን መስጂድ ሊሸፍንም ይችላል። በመስጂድ በኩል ከሆነ ችግር የለውም። የሆነ ሰው ግን ከሰው ቤት ዞሮ ልጆችን እንትን ብሎ ሰብስቦ አምጥቶ መስጂድ ላይ ቁጭ ብሎ ያስከፈለ ማስቀራት አይቻልም። ያስከፈለ ማስጠናት አይቻልም። ለምን ከተባለ መስጂድ ውስጥ መሸጥን መግዛትን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ሶላት ላይ ጡማኒና መረጋጋት እንዲኖረን የሚያደርገን መንስኤዎችና መፍትሄዎቹ ምንድናቸው? ሶላት ላይ ጡማኒና እንዲኖር በአንደኛ ደረጃ የሚያግዘው መጀመሪያ ውዱእን ማስተካከል፣ ንጽህናን ማሟላት። ሁለተኛ የሚሰግዱበት ቦታ ጸጥ ያለ መሆን፣ ሐሳብ የሚሰርቅ ጆሮ
የሚረብሽ ነገር የሌለበት ቦታ ላይ መስገድ። ሐጃ ካለ ቀድሞ ሐጃን መቀናነስ ነው። ሽንት ቤት ያስፈልገ ተርቦ ምግብ ያስፈልገ ሰው ቀጥሮ በጣም ተጨናንቆ ተወጣጥሮ ሶላት ውስጥ አለመግባት፣ ሐጃዎችን ቀናንሶ ወይም አዘግይቶ ረስቶ ሶላት ውስጥ መግባት። ሌላው የሚቀሩትን ማስተንተን ማስተዋል፣ የሚቀሩትን ቁርአኑን የሚሰሙትን ቁርአኑን የሚሉትን ዚክሩን ማስተዋል ማስተንተን። እንደዚሁ ደግሞ ይሄ የመጨረሻ ሶላቴ ሊሆን ይችላል ማለት ነው። እንደዚሁ ደግሞ የቆምኩት አላህ ፊት ነው ብሎ ማሰብ፣ አላህ ፊት ሲቆሙ አደብ መያዝ ሰከን ማለት ይገባልና። እንደዚሁ ደግሞ ዱዓ ማብዛት፣ አላህ ሆይ በሶላታቸው ኻሺዑች ከሆኑ ባሮችህ አድርገኝ። اللهم اجعلني من المؤمنين الذين هم في صلاتهم خاشعون اللهم ارزقني الخشوع في الصلاة اللهم ارزقني برد عفوك وحلاوة مناجاتك ያሉ የቻልነውን ዱዓ ማድረግ ነው። በሚገባን ቋንቋ የሶላትን ጣዕም ስጠኝ፣ ሶላት ላይ ኹሹዕ ስጠኝ ማለት። እንደዚሁ ደግሞ ሶላት ላይ ኹሹዕ የነበራቸው ሰዎችን ታሪክ ማንበብ፣ የነቢይን አሰጋገድ ማንበብ። نسأل الله يرزقنا وإياكم الخشوع والطمأنينة والراحة في الصلاة። ሌላው ዘመዶቼ በየዓመቱ የተሰበሰቡ መውሊድ ያከብራሉ። እናም በሌላ ቀን ስለማላገኛቸው ሄጄ ዘይሬያቸው መመለስ እችላለሁ። የመውሊዱ ጭፈራ ሌሊት ላይ ስለሆነ እንዲሁ እነሱን ለማየት ብቻ ብሎ መሄድ አይቻልም። وإذا مروا باللغو مروا كراما والذين لا يشهدون الزور። ለመውሊዱ ብሎ መሰብሰብ ቢድዓ ነው። መውሊዱ ውስጥ ይህ አይነቱ ስብስብ ውስጥ ጭፈራ ካለበት፣ ወንድና ሴት መቀላቀል ካለበት፣ የሽርክ መንቡማ ካለበት፣ ሶላትን ማሳለፍ ካለበት ደግሞ ሐራምም ጭምር ነው የሚሆነው። ከቢድዓነት አልፎ ሐራምም ነው የሚሆነው። እንዲህ አይነቱ ቦታ ላይ መገኘት አይቻልም። የቻሉትን ያክል ዘመዶችን በቤታቸው መጠየቅ። ነገር ግን ስብስቡ ላይ በዚህ ደረጃ ሐራም ከሌለበት አንድ፣ ሁለተኛ መዘየር ብቻ ዝምድና መቀጠል ብቻ ሳይሆን በዚህ መልኩ የዘየርኩ አግባብቻቸው ተግባብቻቸው እንደ ወደ ሱና እንድጠራቸው በር ይከፍትልኛል ተብሎ ከሆነ ይቻላል። በብዛት ስለ ፍርቃዎች፣ ስለ ስህተቶቻቸው፣ ስለ ሰዎች ያልተረጋገጡ ነገሮችን ከሚናገር ሰው ዒልም መማር ይቻላል አይቻልም? ያልተረጋገጠን ነገር ከሚያወራ ሰው ባህሪው ቋሚ ልማዱ ከሆነ ሰው ዒልም መማር አይቻልም። እሱ የሚሰጠው ዒልምም ያልተረጋገጠ ይሆናል። ዒልም መውሰድ ይቻል ዘንድ ከአንድ ሰው መሟላት ካለበት ባህሪ አንዱ ሷዲቅ መሆን አለበት፣ እውነተኛ መሆን አለበት፣ አድል መሆን አለበት፣ ታማኝ መሆን አለበት። የሰማውን ሁሉ ሳያረጋግጥ የሚያወራ ሰው አድል አይደለም፣ ታማኝ አይደለም። ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ። ፋሲቅ ወሬ ይዞላችሁ ከመጣ አጣሩ፣ አረጋግጡ ተብሏል። በአስተማሪነት ደረጃ ራሱን ለሰዎች አርአያ የሚያደርግ ሰው የሰማውን ሁሉ ስለ ሰዎች ያልተረጋገጡ ነገሮችን የሚናገር ሰው ጋር መማር ይሄ በሽታ ተማሪው ላይ እንዲጋባበት ያደርጋል። አልኢማም ነወዊ አዳብል አዳሪስ ወልሙደርስ ላይ ወይም የመጅሙዕ መግቢያ ላይ ሌሎችም እነ ኢብኑ ጀማዓ ተዝኪረቱ ሳሚዕ ላይ የጠቀሷቸው አስተማሪ ሊያሟላቸው የሚገቡ አደቦች አሉ። ወላ የድርሱ ወላ የተዓለሙ ኢላ ሚመን ከሙለት አህልየቱሁ። የማስተማር ብቃቱ የአስተማሪነት ስርዓቱ ከተሟላ ሰው እንጂ አይማር፣ ካልሆነ ከሚጠቀመው የሚጎዳው ይበልጣል ብላ። ሌላኛው ጥያቄ ሴት ልጅ ኒካህ በምታስርበት ወቅት ባሏ በሷ ላይ እንዳያገባባት መስፈርት ማድረግ ይፈቀዳልን? የተወሰኑ ሊቃውንት አላህ ሐላል ያደረገውን ነገር ሐራም ማድረግ ስለሆነ አይፈቀድም ብላ። ባልና ሚስት ሲጋቡ ሸርጥ ማስቀመጥ ይችላሉ፣ ቃል ኪዳን። እሷ በመሰረቱ አላህ ሐላል ያደረገውን ሐራም ያደረገች ሳይሆን ለሱ እንዲህ ነገር ላታደርግ ብላ ቃል ያስገባቸው ነው። ከተስማሙ እሱ እሺ ካለ ሸርጡን ማስቀመጥ ይቻላል። ይህን ቃሉ ካፈረሰስ ፍቺ ማለት ትችላለች ወይ? አዎ ፍቺ መጠየቅ ትችላለች። በል እሱም መፍታት ግዴታ ይሆንበታል ተብሏል። ላላገባ ብሎ ሸርጥ ተስማምቶ ቃል ገብቶ ከዛ በኋላ ሸርጡን አፍርሶ ካገባ ፍቺ መጠየቅ ትችላለች ወይ? እንደ ሐላል ትችላለች አትችልም? አዎ ትችላለች። እሱም አልፎ ተርፎ ቃሉን ጠብቆ ፍታኝ ካለችው መፍታት አለበት። ነገር ግን ለዚህ ብቻ ፍታኝ ማለት የለባትም። እሷ ለዚህ ብቻ ፍታኝ ማለት የለባትም። ሶብር ማድረግ አለባት። ሁኔታውን ማየት አለባት። ብዙ ሰዎች ልክ ባላቸው አገባ ቀጥታ ወደ ፍቺ ይሮጣል። ማግባቱን እንደ ወንጀል ማየት፣ ማግባቱን ብቻ እንደ በደል መቁጠር አግባብ አይደለም። አግብቶ ካገባ በኋላ ባህሪው ከተቀየረ ሐቅ ካጎደለ ሐቅን ስላጎደል ፍታኝ ወይ መስተካከል ማለት ይቻላል። ፍታኝ ለማለት መቸኮልም አይገባም። በቤተሰቦቹ በጓደኞቹ በሽማግሌ መጠየቅ ያጎደለውን ነገር እንዲያሟላ ማድረግ፣ ከዚያ በፊት ራሱን መምከር፣ አላህን ፍራ ማለት ይገባል። ያ ተደርጎ በሽምግልና ተሞክሮ እምቢ ካለ በቂ ጊዜ ተሰጥቶትም ካላስተካከለ ይሄኔ ስለበደለ ስላጎደለ ፍታኝ ይባላል እንጂ ስላገባ ብቻ ፍታኝ ማለት ከአንዳንድ ሐዲሶች ጋር የሚጋጫል። ነብዩ ሰለላሁ ዐለይሂ ወሰለም አንዲት ሴት የእህቷን ፍቺ አትጠይቅ፣ እህቷን ብለው ያው
አንድ ባል ሌላ ሚስት ሲያገባ ያገባት ሌላኛዋ ሚስቱ ለፊት ሚስቱ እህት ናት ضራ የሚባለው ባላንጣ የሚባለው ኢላኺሪ የጃሂልያ አነጋገር ነው ሸሪዓ እህት ነው የምትባለው እህቴ ነው መባል ያለበት ታዲያ አንድ ሴት የእህቷን ፍቺ ያጠይቅ የሷን ሳፋ የሷን ትሪ ወደ ራሷ ልትገለብጠው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ስላገባ ብቻ ፍቺ መጠየቁ አግባብ አይደለም ካገባ በኋላ ሐቅ ካጎደለ መልሶ ያን ነገር ካላስተካከለ ፍቺ መጠየቁ የተቻለ ይሆናል የተፈቀደ ይሆናል هذا والله تعالى አለም ዛሬ ወዚና በቃለን የተቀሩ ጥያቄዎች አሉ ኢንሻአላህ ሳምንት እንመልሳለን ሰላም አለይኩም ወራህመቱላሂ ወበረካቱ